ከመጀመሪያ መቅድሙን ለመግለጽ ሞክራለሁ። እንግዲህ ምስጢረ ሥላሴ ትምህርታችን እንደገና እንዳስሰዋለን። ምስጢረ ሥላሴ ምስጢር የሚለው መጀመሪያ መተርጎም ሲገባው ምስጢረ የሚለው በአምስቱም ትምህርት አለ። ለምሳሌ አምስቱ አዕማደ ምስጢር በሚለው ትምህርታችን ላይ ምስጢረ የሚል ትምህርት ስለምናገኝ ምስጢር የሚለውን ትርጉም ማወቅ ይኖርብናል። ምስጢር ማለት እንግዲህ ብዙ ጊዜ የሀገራት ምስጢር አለ፣ የባልና የሚስት ምስጢር አለ፣ የጓደኛሞች ምስጢር አለ። ብዙ ጊዜ አእምሯችን የሚቀበለው ምስጢር የሚባለው ሌላው ከተወሰኑ ሰዎች ውጭ ወይም ደግሞ ሁለትም ሶስትም ወይም በማህበርም ሊሆን ይችላል በአጠቃላይ እነሱ ሊያውቁት ከሚገባቸው ውጭ የማይገባቸው ሰዎች እንዳያውቁት ማድረግ ነው። ወይም የተሰወረ የተደበቀ ማለት ነው ምስጢር የሚለው ትርጉም። በዚህ በምስጢረ በሃይማኖት ትምህርት ደግሞ ምስጢር ማለት ሰዎች እንዳያውቁት የተፈለገ ሆኖ እንዳይሰማችሁ ምስጢር መተርጎም አለበት። በዚህ በሃይማኖት ትምህርት ምስጢር ሲባል እንዳልኳችሁ የተሰወረ ሰዎች ሊያውቁት የማይችሉት በሚለው ሳይወሰድ ምንድን ማለት ነው? ለምሳሌ አሁን ከደረስንበት የምስጢረ ሥላሴ ትምህርት ላይ እንኳን ብንረዳ 3 ሲሆን አንድ ሲሆን 3 በእምነት ከምንቀበለው ውጭ ሲከፈል ሲዋሃድ የማይታይ ለማለት ነው። ይህንን በየስርዓቱ ወይም በየድርሻው ስንደርስ የምናየው ለምሳሌ ምስጢረ ሥጋዌ ሲባል እግዚአብሔር ሰው ሆነ ብለን ስናምን እንዴት ሰው ሲሆን ወይም ሲዋሃድ ወይም ደግሞ ሲወለድ አይታይም እና በእምነት የምንቀበለው እንጂ በአይን የማይታይ ስለሆነ በጥበብ እግዚአብሔር የሚከናወን ስለሆነ ይሄ ምስጢር ይባላልና በዚህ እንድትረዱት ለማለት ነው። እንግዲህ በመጀመሪያ አምስቱ አዕማደ ምስጢር ያልኳችሁን መጽሐፍ ቅዱሳዊ መሰረት አስይዘን ለማለፍ ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው መልእክቱ ብዙ ነገር ከመመራመር ወይም ደግሞ ብዙ ነገር አውቃለሁ ብሎ ከመነሳት ቅድሚያ ሊሰጠው የሚገባው በአእምሮ በእውቀት 5 ነገሮችን ማወቅ ይገባል። 5 ቃላትን ማወቅ እሻለሁ ይላል። ነገር ግን ሌሎችን አስተምር ዘንድ በቋንቋ ከሚነገር ብዙ ቃል ይልቅ በቤተክርስቲያን እውቀት በቤተክርስቲያን አስተምሮ በአእምሮዬ ማለት ነው በእውቀት 5 ቃላትን ልናገር እሻለሁ። በዚህም መሰረት 5ቱ አዕማደ ምስጢር የሚባለው የወጣ ከዚህ ነው ማለት ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ላይ ይህን ቋንቋ ተናግሮታልና ይሄ 5ቱ አዕማደ ምስጢር ይባላል። ከ5ቱ አዕማደ ምስጢር እንግዲህ የመጀመሪያው ምስጢረ ሥላሴ ይሆናል ማለት ነው። ምስጢርን አይተናል። ምስጢረ ሥላሴ የሶስትነት ምስጢር ማለት ነው፣ ወይም የሥላሴ ምስጢር ተብሎ ይወሰዳል። እንግዲህ ይህ ክፍል የሥላሴ አንድነትና ሶስትነት የሚገለጥበት ክፍል ነው ብለናል። ሥላሴ ማለት ቋንቋው ግዕዝ ሲሆን ሰለሰ 3 አደረገ ከሚል የግዕዝ ቃል ወይም ደግሞ አንቀጽ ይወሰድና በዚህ መሰረት ሥላሴ ስንል ትርጉሙ ሶስትነት ማለታችን ነው። ሥላሴ ሶስትነት ማለት ሲሆን ሊቃውንተ ቤተክርስቲያን እንደገለጹት እንዳስተማሩት ወይም እንደወሰኑት አብ ወልድ መንፈስ ቅዱስ ማለት ነው። ሶስትነት ስንል አብ ወልድ መንፈስ ቅዱስ ማለት ነው። ይሄ እንግዲህ አብ ወልድ መንፈስ ቅዱስ ሲባል በስም 3 ሆኖ እናየዋለን። 3 ሲሆን ደግሞ አንድ አምላክ እንላለን። 3 ስም ስለጠራን 3 አማልክት አንል። ልብ በሉ፣ አስተውሉ። ይሄ በጣም የሃይማኖት ትምህርት በጥንቃቄ ልናውቀው ልንረዳው የሚገባ ነው። ከመመራችን ጋርም ደግሞ መንፈስ ቅዱስን አጋዥ ማድረግ ግድ ይላል። አብ ወልድ መንፈስ ቅዱስ
ስንል ሶስት ስም ስንጠራ አንድ አምላክ እንላለን። የዚህ የሶስቱ ስም የአንድነት ስም እግዚአብሔር የሚለው ነው። እግዚአብሔር አንድ አምላክ፣ እግዚአብሔር አብ ወልድ መንፈስ ቅዱስ እንዳልን ሁሉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለምንል እግዚአብሔር ሶስቱንም በአንድነት የምንጠራበት የሶስቱም ስም ነው ማለት ነው። በባህሪ፣ በመለኮት፣ በስልጣን፣ በአገዛዝ፣ በፈቃድ በመሳሰለ ሁሉ አንድ አምላክ ይባላል። ምክንያቱም ሶስት አብ ወልድ መንፈስ ቅዱስ ብንልም በስልጣን፣ በአገዛዝ፣ በመለኮት አንድ አምላክ እንላለን እንጂ ሶስት አማልክት አንልምና ማለት ነው። በመሆኑም ይህንን ነቢያት፣ ሐዋርያት፣ ሊቃውንት ተብሎ በቤተክርስቲያናችን አስተምሮ ይከፈላል። ነቢያት በትንቢት ይታወቃሉ፣ ሐዋርያት በስብከት ይታወቃሉ፣ ሊቃውንት ደግሞ በመተርጎም ይታወቃሉ። እነኚህ ሶስቱ የቤተክርስቲያን ምሰሶዎች ነቢያት፣ ሐዋርያት፣ ሊቃውንት በየጊዜያቸው ተመራምረው እግዚአብሔር የገለጸላቸውን ካስተማሩን ከነገሩን አልፈን ይሆናል ወይም ሊሆን ይችላል በሚል ከንቱ ሐሳብ ወይም ምርምር ልንናገር አይቻልም ነው፣ ወይም ደግሞ አልተፈቀደም። በነገራችን ላይ በሃይማኖት ትምህርት የማይገቡ ቋንቋዎች፣ ልንጠቀማቸው የማይገቡ ቋንቋዎች የተወሰኑ ቋንቋዎች አሉ። በጣም ለሃይማኖት ትምህርት ደግሜ እላለሁ የማያገለግሉ ልንጠቀምባቸው የማንችል ቋንቋዎች አሉ። ለምሳሌ ምን አለበት፣ ሊሆን ይችላል፣ ቢሆንስ የመሳሰሉ እንዲህ አጠራጣሪ ነገሮች ለሃይማኖት ትምህርት አይሰሩም። ለምሳሌ አሁን በዓለም ያሉ ባለ እውቀቶች፣ የዓለም አዋቂዎች ተብለው በዓለም ውስጥ ያሉ ምሁራን ወይም ጥበበኞች የሚባሉ ሰዎች፣ ተመራማሪዎች አንድ ነገር ሲመራመሩ ይሄ ከዚህ እንደዚህ ሊሆን ይችላል ብለው ነው የሚወስኑት እንጂ በእርግጠኝነት ይሄ ነው አይሉ። ይሄ ምንድነው? የሰዎች እውቀት ነውና እኛ የምንማረው ግን እግዚአብሔር የገለጸልንን የእግዚአብሔርን ጥበብ ነው የምንማረው። እንደው ለምሳሌ ላሳያችሁ ብፈልግ በስነ ፍጥረት ተምራችሁታል፣ ተምረናል አይደል? ፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ያለ። በዚያ ዘመን ሙሴ አልነበረም። ሙሴ ባልነበረበት ዘመን ወደ ኋላ ሄዶ በመንፈስ ቅዱስ ተመርቶ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ያለ። ያልነበረበትን ዘመን ለምን ሲባል መንፈስ ቅዱስ ያልነበርንበትንም ጊዜ ወደፊት የማንኖርበትም ጊዜ ይገልጻል። ያልነበርንበትን፣ ያለንበትን፣ ወደፊት ደግሞ የማንኖርበትን ዘመን ይገልጻል እንጂ እንደ ዘመኑ ባለሙያዎች ቢሆን፣ እንደ ዘመኑ ተመራማሪዎች ቢሆን አሁን የከርሰ ምድር የሚመራመሩ ሰዎች ቅሪተ አካል አገኘን የሚሉ ሰዎች ይህን ያህል ሚሊዮን ዓመት ሊሆን ይችላል፣ ይህን ያህል ሺህ ዓመት ሊሆን ይችላል ብለው ያለ ማመን በጥርጣሬ ነው የሚያስቀምጡት። የሃይማኖት ትምህርት እንዳልኳችሁ ነው አይደለም ቃላችሁ አዎን ይሁን ወይም ደግሞ አይደለም ይሁን በዚህ የተወሰነ ነው። ስለዚህ ነቢያት፣ ሐዋርያት፣ ሊቃውንት ባስተማሩን መሰረት ምስጢረ ሥላሴን እንማራለን። ከዚያ ቤተክርስቲያን ከሚሰጠን ትምህርት፣ አይምሮአችን ከሚሰጠን ትምህርት፣ አይምሮአችን ከሚመጥነው እግዚአብሔር ፈቅዶና ወዶ የእናንተ አይምሮ ሊቀበለው የሚችለው ይህ ነው ብሎ ከነገረን ከሰጠን እውቀት ውጭ በስጋዊ ፍልስፍና እንዳልኳችሁ ቢሆን ምን ችግር አለው፣ ምን ሊሆን ይችላል በሚል ምስጢረ ሥላሴ አይመረመርም። ለምን ሲባል የሥላሴን ባህሪ ማንም ሊመረምረው አይችልም። በመቅድሙ ይሄን ነው የምናየው። ምክንያቱም እንዲያውም በምሳሌ የተሰጠው በመቅድሙ ምንድነው አይደለም የሥላሴን ባህሪ መመርመር፣ ሥላሴ የፈጠረውን ፍጥረት ተመራምረን ማወቅ አንችልም። ለምሳሌ ውቅያኖስ እንዲያውም ለምሳሌ የሰጠው የሥላሴን ባህሪ ተመራምሬ ያውቃለሁ ማለት ምን ማለት ነው? የእግዚአብሔርን ባህሪ ማለት ነው። የሥላሴን ባህሪ መርምሬ አውቃለሁ ብሎ ማመን የውቅያኖስን ጥልቅነት ወይም ውቅያኖስ የተሸከመውን ውሃ በእንቁላል ቅርፊት ቀድቼ ጨርሼ በውስጡ የብስ አስገኝቼ መሬት አድርጌ በዚያ ውስጥ ተክልም ሆነ አዝሬት መጠቀም እችላለሁ ብሎ ማመን ነው ይላል። ያ አይታሰብም። እንደምታውቁት ውቅያኖስን አይደለም በእንቁላል ቅርፊት ዘመኑ ባፈራቸው ማሽኖችን ቢቀዳ አያልቅም።
ለማለት የፈለኩት ወይም ደግሞ የቤተክርስቲያን አስተምሮ ለማለት የፈለገው ምንድነው? ውቅያኖስ ምንም ቢሆን ፍጡር ነው፣ የተፈጠረ ነው። የተፈጠረውን እንዲማወቅ ካልተቻለ፣ የተፈጠረውን እንዲመመራመር ካልተቻለ የዚያን ፈጣሪ የውቅያኖስን ፈጣሪ ሥላሴ የውቅያኖስ ፈጣሪ እግዚአብሔር መመራመር አይቻልም ማለት ነው። በእንዲህ መልኩ መቅደሙን እንገልጻለን። ስለዚህ ንመን ዘንመለታስ ይላል፣ ያለ መጠራጠር እንመን የሚለውን አምላካዊ ቃል መሰረት አድርገን እንማማራለን ማለት ነው። ስለዚህ ሥላሴ ዓለም ሳይፈጠር እንደ ዛሬ ሁሉ በአንድነት በሶስትነት ይመሰገኑ ነበር። ለሰው ልጆች ሥላሴነቱን እግዚአብሔር ከመግለጹ አስቀድሞ በሥላሴነቱ ነበረ ማለት ነው። ነበረ ቅዱስ ዲዮስቆሮስ በቅዳሴው ቅድመ ዓለም ወስቅለ ዓለም አሉ እግዚአብሔር በመንግስቱ፣ ከዓለም አስቀድሞ እግዚአብሔር በመንግስቱ ነበረ እንዳለ ሁሉ የሚያመሰግን ሳይፈጠር እግዚአብሔር በባህሪው እየተመሰገነ በሶስትነት በአንድነት ጥንትም ነበረ ማለት ነው። የነበረውን ክብር ነው እግዚአብሔር ለሰው ልጆች የገለጸው። ይህንን ማወቅ የምንችለው ምንድነው? በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ምንድነው የሚለው? ወይዜኒ አንተ አባ ሰብሃኒ በስብሐቲከ ዘሃሉ ምስሌከ ቅድመ ይሰጠራል። ምን ማለት ነው? አባት ሆይ ካንተ ዘንድ በነበረኝ ክብር ካንተ ጋር ባለኝ እሪና ወይም ደግሞ እኩልነት የነበረኝን ክብሬን ግለጸው፣ በነበረኝ ክብር ግለጸኝ እያለ በወንጌል ሲናገር እንመለከታለን። በዚህ መሰረት ይህንን መሰረት አድርገው ሊቃውንትም እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ጊዮርጊስ ዘጋስጫ ስብሐቱ ዘማቢሁ ምስጋናው የራሱ ከራሱ የተገኘ ዘንድ ነው፣ ከራሱ ዘንድ የተገኘ ነው እያሉ ይገልጡታል። ለምሳሌ ቅዱስ ዮሐንስ አፈወርቅ በቅዳሴው ቁጥር 31 ላይ ክብሩ ከእርሱ ዘንድ የተገኘ ነው፣ ምስጋናውም ከእርሱ የተገኘ ነው፣ የጸጋውን ብዕል ምሉዕና ፍጹም ነው ምሉዕና ፍጹም ነው፣ ከአባቱ ዘንድ ተመሰገነ፣ ከራሱም ዘንድ ከበረ በማለት የዮሐንስ ወንጌል 17ን እንዲህ ያብራራዋል። ይህ ማለት እግዚአብሔርን ስናመሰግን እኛ እንከብራለን እንጂ እግዚአብሔር ባናመሰግነው እሱ የሚጎልበት ነገር የለም። ምክንያቱም የሰው ልጅ የተፈጠረ ስሙን ለመቀደስ ክብሩን ለመውረስ ነውና ብናመሰግን እንከብራለን፣ ባናመሰግን ደግሞ እንጎዳለን ማለት ነውና እግዚአብሔር አምላካችን አመስግነን ክብሩን ለመውረስ እንድንችል እግዚአብሔር ይርዳን። ይሄ እንግዲህ የሥላሴ አጠቃላይ እንደ መቅደም የሚገለጽ ሲሆን አሁን ወደ መሰረታዊ ትምህርቱ ስንገባ መጽሐፍ ቅዱስ ምስጢረ ሥላሴን እንዴት ይገልጸዋል ነው። መጽሐፍ ቅዱስ ምስጢረ ሥላሴን እንዴት ይገልጸዋል? እሱን ነው የምናየው። በመጀመሪያ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ያለውን ስንመለከት በስነ ፍጥረት ትምህርታችንን አይተነዋል። የምስጢረ ሥላሴን ትምህርት እናገኛለን። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ማለት ነው። እግዚአብሔርም አለ ሰውን በአርአያችን በአምሳላችን እንፍጠር አለ ይላል። አያችሁ ወገኖች፣ እግዚአብሔርም አለ ሲል አንድነቱን በአርአያችን በአምሳላችን እኛን አስመስለን ሲል ደግሞ ምን ቁጥር ይሰጠናል? ከአንድ በላይ የሆነ ቁጥር ያሳየናል። እኛን አስመስለን ሰው በአርአያ እግዚአብሔር ተፈጠረ የሚባለው ለዚህ ነው። ሰው ማንን ይመስላል ቢባል አምላኩን ይመስላል ነው። አዎ አምላኩን መስሎ የተፈጠረ ከፍጥረታት ሁሉ ሰው ብቻ ነው። በእውነት እግዚአብሔር እንደ ሰው ያከበረው የለም። ክብር ለመድኃኒዓለም ይሁን። አዎ ባለፈው ስነ ፍጥረት ትምህርታችን እንደተማርነው ፍጥረት በጠቅሉ እያንዳንዱ ብዙን አንድ ተብሎ ተቆጥሮ በየወገኑ ሲቆጠር 21 ስነ ፍጥረት ተፈጥሮ 22ኛው ሰው መሆኑን ተምረናልና ከዚያ ሁሉ ከ22ቱ ስነ ፍጥረት እንግዲህ 22ኛው የሰው ልጅ ነው ከብሮ የተገኘ። መላእክትም እንኳን በማይሞቱ ቢሆኑ እግዚአብሔር ሰው ሆነ ይባላል እንጂ እግዚአብሔር መልአክ ሆነ አይባልም። አዎ እግዚአብሔር
የአብርሃምን መልክ ይዟል እንጂ የሰውን መልክ ይዟል እንጂ የመልአኩን መልክ ወይም ደግሞ መልአክ ሆኖ አልተወለደም፣ መልአክ ሆኖ አልተገለጠም፣ መልአክ ሆኖ አልተሰቀለም ለማለት ነው። እና በእንዲህ መልኩ ሰውን እግዚአብሔር አክብሮታል። በዚህ አጋጣሚ ሰው ክብሩን ማወቅ የሚገባው ከዚህ ተነስቶ ነው። ለምን ሲባል አክብሮ ፈጥሮታልና። ስለዚህ እግዚአብሔር አለ ሲል አንድነቱን፣ እንፍጠር ሲል እኛን አስመስለን ሲል ከአንድ በላይ ቁጥር ያሳየናል። ይሄ ቃል እንዲህ ይደጋገማል። ዘፍጥረት 2:18ም እግዚአብሔር አምላክ አለ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት። ማለትም ሔዋንን ለመፍጠር ሲፈልግ ልክ እንዳልኳችሁ አዳም ብቻውን ሆኖ ጥሩ አይደለምና አኗኗሩ ለብቻው ሊኖር አይገባምና ረዳት እንፍጠርለት እግዚአብሔርም አለ ብሎ ልክ በመጀመሪያ እንዳየነው አንድነቱን እንፍጠርለት። እንፍጠር ሲል ደግሞ ከአንድ በላይ ቁጥር ያሳየናል። አሁን እዚህ ጋር እንደ ትምህርት የምንይዘው ከአንድ በላይ የምንለው ምንድነው? ሶስት ለማለት አንገደድም። ለምን ሲባል በውስጥ ታዋቂነት እናውቀዋለን። ግን እንደ ትምህርት ከአንድ በላይ አራት አላለም፣ ወርዶ ደግሞ ሁለት አላለም። ብቻ ከአንድ በላይ ቁጥር እየገለጸ እናያለን። እንዲህ ይደጋገማል። ዘፍጥረት 3:22ም አዳም በድሎ ከወረደም በኋላ አዳም በድሎ ከፈጣሪው ከራቀ በኋላ ከገነት ከተባረረም በኋላ ይሄን ቋንቋ እናገኘዋለን። እንዲህ ይላል እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። እንደምታውቁት በሰይጣን አታላይነት አምላክነትን ትጎናጸፋለህ ተብሎ አይደለ ዕፀ በለስን በልቶ የተዋረደው? ይሄ በዚህ መልኩ አምላክነትን ሲሻ ተዋረደ የሚል የምጸት አነጋገር ነው። እንደኛ ለመሆን ከኛ እንዳንዱ ሆነ ለማለት በዚህ አካባቢ ምንድነው የአዳም ስህተትን ይገልጻል። አምላክነትን ሲሻ ወደቀ ማለት ነው። በሊቃውንት አመስጥሮ ደግሞ ከኛ እንዳንዱ ሆነ ሲባል ደግሞ ትንቢት ሆኖ እናገኘዋለን። ትንቢትነቱ ምንድነው? ከኛ እንዳንዱ ሆነ ማለት በመጨረሻ እግዚአብሔር ወልድ አያችሁ አሃዱ ዘእምቅድስ ሥላሴ ርዮትትናን አጽነነ ሰማይ ሰማያት ከሥላሴ ከሶስት አካላት አንዱ ውርደታችን፣ ቁዘማችን፣ ችግራችን ተመልክቶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሚያድነን ነውና ወይም ደግሞ አዳነን ፈወሰን ብሎ ቅዱስ ኤፍሬም በሐውስ ውዳሴው እንደገለጸ ሁሉ የአዳምን ስጋ ለብሶ እግዚአብሔር ሰው ሆነ የሚባል ነውና እግዚአብሔር ሰው ሆነ ብሎ አይቀርም። ወልደ ጓለማያ ወልደ እግዚአብሔር የሰው ልጅ የእግዚአብሔር ልጅ ሆኗል። ምን ማለት ነው? ያ የተዋረደ ስጋ ደግሞ በክርስቶስ ሰው መሆን ከብሮ በሥላሴ ሪናነት ተቀምጧል። ምን ማለት ነው? አምላክ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ የሚባለው ለዚያ ነው። ስለዚህ አዳም ከኛ እንዳንዱ ሆነ ሲባል የአዳምን ክብር በእግዚአብሔር ሰው መሆን የሰው ልጅ የሚያገኘውን ክብር ለመግለጽ እንደተጠቀመበት ሊቃውንት ያብራራሉ። ዋናው የምንወስደው ግን ከኛ እንዳንዱ የሚለውን ለምስጢረ ሥላሴ ትምህርት እንጠቀማለን። ምክንያቱም እግዚአብሔር አለ ሲል እንዳልኳችሁ አስቀድመን እንዳየነውም አንድነቱን፣ ከኛ እንዳንዱ ሲል ደግሞ ሶስትነቱን እናያለን። በእንዲህ መልኩ ተመሳሳይ ጥቅሶች ብዙዎች አሉ። ዘፍጥረት 11:6ም በተመሳሳይ መልኩ በባቢሎን የተገነባውን የኃጢአት ግንብ በትዕቢት በሰናዖር ሜዳ የተገነባውን በሥላሴነቱ ሲያፈርስ፣ ናምሩዳውያን የገነቡትን በሰይጣን አነሳሽነት የገነቡትን የትዕቢት እግዚአብሔርን የመገዳደር የኃጢአት ግንብ በኃጢአት በጥጋብ ተነሳስተው ቋንቋቸው ተለያይቶ እስኪወድቁ እስኪጠፉ ድረስ እስኪበታተኑ ድረስ የሰሩትን በደል አይቶ እግዚአብሔር ያን ለማፍረስ ባሰበ ጊዜ ኑ እንረድ
ወንካው ነገሩም ለከለዳውያን ነው የሚል ምን ማለት ነው? ኑ እንውረድ ይላል። ኑ እንውረድ። በዚያ ወንካው ነገሩም ለከለዳውያን ቋንቋቸውን በዚያ እንደባልቀው እናፈራርሰው እንበታት ነው ይላል። በዚህ አጋጣሚ ምዕመናን የቋንቋ መበታተን የቋንቋ ብዛት የክብር መገለጫ እንዳይመስላችሁ የውርደት መገለጫ ነው። ዛሬ ሰውን የሚያባላው የኔ የገሌ ቋንቋ እየተባለ የሚያባላው ማስተዋል ጎርሎት ነው እንጂ በቋንቋ መለያየት የኃጢአት ውጤት ነው። እግዚአብሔርን ደስ ያለማሰኘት ውጤት ነው። አዎ በዚያ በከለዳውያን ጥጋብ የመጣ የመለያየት መርገም ነው። ሆኖም ግን እግዚአብሔር ቸር አምላክ እንደመሆኑ ሰውን አክብሮ ከመፍጠሩ ባሻገር ደግሞ ኋላም ደግሞ ሰው ሆኖ አክብሮት ነበርና በጽርሐ ጽዮን በመንፈስ ቅዱስ መውረድ ደግሞ ሰዎች እንደተግባቡ እናያለን። ያንን መርገም የሚለውጠው ክርስትና ነው። እንደ ክርስትና ሕይወት ብንኖር እግዚአብሔር መርገማችን ከኛ ላይ አርቆልናል። በእውነት ይህንን ሕይወት እንድንጠቀም እግዚአብሔር ይርዳን። ለማንኛውም እንደ ምስጢረ ሥላሴ ትምህርታውን ለማለት የፈለኩት እግዚአብሔር አለ አንድነቱን፣ ኑ እንውረድ ሲል ደግሞ ሶስትነቱ ማለት አንድ በላይ ቁጥር አሁንም ይገልጽና ሌላው ደግሞ ተጨማሪ ምንድነው የቁጥር ወሰን የምናገኘው እስካሁን ኑ እንውረድ እንፍጠር እንዲናድርግ በሚል ከአንድ በላይ ቁጥር ሲገልጽ የምናይበትን ክፍል በዘፍጥረት 18 ከቁጥር 1 ጀምሮ ግን ቁጥር የመወሰን ጉዳይ እናያለን። እንዳልኳችሁ እኛ እናድርግ እንስራ የሚለው ይቀርና በቁጥር ተወስኖ የሚገለጥበትን ትምህርት እናገኛለን። በልማድ ሥላሴን ታስታውሱ ምን ትዝ ይላችኋል? የአብርሃሙ ሥላሴ የሚባል ነገር አለ አይደል? የአብርሃሙ ሥላሴ የሚል ልማድ አለን። እንደው የኔ ቢጤው እንኳን ሲለምን በአገራችን ስለ አብርሃሙ ሥላሴ ነው የሚለው። ይሄ እግዚአብሔር ሶስትነቱን ለአብርሃም ስለገለጸለት ነው። ታሪኩን ታውቁታላችሁ። ሥላሴ በቤተ አብርሃም ተስተናግዷል። እግዚአብሔር ይመስገን። ስለዚህ ምዕራፍ 18 ቁጥር 19 ከቁጥር 1 ጀምሮ ዘፍጥረትን ስንመለከት በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ለማን የተገለጠለት? ለአብርሃም። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ ይላል። አያችሁ እስካሁን እናድርግ እንዲህ የሚለውን ለይቶ አሁን 3 ሰዎች ብሎ ሥላሴነቱን ለምስጢረ ሥላሴ መነሻ የሆነውን ትምህርት እዚህ እናገኛለን። አብርሃም 3 ሰዎች ተመለከተ። አሁን አስተውሉ። አብርሃም ተገልጾለታል። በዚህ ምክንያት ምስጢረ ሥላሴ ለአብርሃም ተገልጾለታል። እንዴት እንደተገለጠለት ያሳያችሁ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ይላል። ወደ ምድርም ሰገደ እንዲህም አለ ይላል። አስተውሉ ወገኖቼ፣ እግዚአብሔር ማስተዋል ያድለን። ቁጥር 3 ላይ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ይላል። እስኪ አሁን እዚህ ያሳያችሁ። 3 ሰው ሊቀበል ወጥቶ አንድ ሰው ግባ እንደ ባሪያን አትለፈው ነው እንደሚባለው። ባሪያችሁን አትለፈው አይልም ነበር? አብርሃም ምስጢረ ሥላሴ ገብቶታል እምላችሁ ለዚህ 3 ሰዎች እያየ አቤቱ በፊት ሞገስን አግኝቼ እንደሆነ ባሪያን አትለፈው ሲል እናያለን። ብዬ ለምናለሁ ይልና ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ ይላል። ደግሞ ቁራሽ እንጀራም ላምጣላችሁ፣ ልባቸውንም ደግፉ፣ ከዚያም በኋላ ትሄዳላችሁ። አስተውሉ። ግባ ይላል፣ ላምጣላችሁ፣ ጌታዬ ይላል፣ ብሉ ይላል። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት ይላል። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሽውም እንጎቻም አድርጊ አላት። አያችሁ
3 መስፈሪያ ዱቄት አቡኪ ለውሽ ምን ስንት አድርገሽ ጋግሪው አለ 1 እንጎቻ አድርገሽ ጋግሪው። አያችሁ አብርሃም ምስጢረ ሥላሴ ተገለጠለት እምላችሁ ለዚህ ነው። 3 መስፈሪያ ዱቄት የሶስትነት 1 እንጎቻ ወይም 1 እንጀራ ወይም 1 ዳቦ የአንድነቱ ሆኖ እናየዋለን። እንዲህ እያለ ይቀጥላል። ከዚያ በኋላ እንደምታውቁት አብርሃምን ባርኮ ሥላሴ በእርጅናው ወቅት ይስሐቅን እንደሚወልድ አብስሮት ነግሮት ተስፋውን ሰጥቶት ይሄዳል። በተናገረው መሰረት አብርሃም በእርጅናው ወቅት ሳራ በእርጅናው ወቅት ሳለች ይስሐቅን ወለዱ ነው። አሁን ጉዳያችን ምን ላይ ነው? ምስጢረ ሥላሴ አስተምሮ እንደመሆኑ አብርሃም የእግዚአብሔርን አንድነትና ሶስትነት በዚህ መልኩ ተረዳ፣ ተማረ፣ አወቀ ለማለት ነው። ይሄ እንግዲህ ምስጢረ ሥላሴ ትምህርታችን በእንዲህ መልኩ ሲሆን እንግዲህ እስካሁን ያየነው ይሄን ነው። ሌላው ይህንና ይህን የመሳሰለውን እንግዲህ በንባብ ማስፋት ይጠበቅባቸዋል። ለምሳሌ ስልጠና ትምህርት ሲባል እንግዲህ ማሳያ ነው እንጂ የምታሰፉት ራሳችሁ ናችሁ። በዚህ መልኩ ብዙ ምስጢሮች አሉ። እንዲያደርግን ማስፋት እንችላለን። ለምሳሌ መዝሙር 32 ቁጥር 6 ላይም የምስጢረ ሥላሴን ትምህርት እናገኛለን። አሁን ይሄ ብሉይ ኪዳን ላይ ነው ያየን ያለ ነው። ብሉይ ኪዳን ላይ አብዛኛውን በምሳሌ የተነገሩ እንደመሆናቸው ግልጽ ነው። እንደ ሐዲስ ኪዳን አልተረዳም ነበርና ብሉይ ኪዳን ያሉትን ነገሮች ነው ያየን ያለ ነው። መዝሙር 32 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰማያት ጸኑ፣ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ በማለት ሲገልጽ ስናየው በእግዚአብሔር ቃል እግዚአብሔር ብሎ አብን ቃል ብሎ ወልድን መንፈስ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ እስትንፋስ ብሎ ደግሞ መንፈስ ቅዱስን በምስጢር ይገልጻል ቅዱስ ዳዊት። በመዝሙር 146 ቁጥር 5 ላይ እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። አያችሁ እግዚአብሔር ታላቅ ነው ብሎ እግዚአብሔር አብን ለጥበቡም ቁጥር የለውም። እግዚአብሔር ታላቅ ነው ብሎ እግዚአብሔር አብን አብይ እግዚአብሔር ማለት ነው ወአብይ ኃይሉም ታላቅ ነው ብሎ ደግሞ ወልድን ለጥበቡም ቁጥር የለውም ብሎ መንፈስ ቅዱስን እንዲህ እያለ ይናገራል። ደግመዋለሁ። አብይ እግዚአብሔር ታላቅ ነው፣ ወአብይ ኃይሉም ታላቅ ነው፣ ወአልቦ ሁልቅ ለጥበቡም ቁጥር የለውም። እግዚአብሔር አብይ ብሎ አብን ወአብይ ኃይሉ ብሎ ወልድን እንደገና መንፈስ ቅዱስን ደግሞ ወአልቦ ሁልቅ ለጥበቡም ቁጥር የለውም ይልና ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ደግሞ ልክ እንደ አብርሃም ቁጥሩን ወስኖ እንዳየ እንዲላል አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ኢሳይያስ ይናገራል። የተነበትን መዝግቦ እናገኘዋለን። አሁን እዚህ ጋር መላእክት ያመሰግናሉ አንዱ ለአንዱ የሚለውን አሁን በቤተክርስቲያን አባቶቻችን ምስጋና ሲቀባበሉ ቅዱስ ቅዱስ በዚህም አሁን ሰዓታት የሚባል ምስጋና ብትሰሙት ብታዩት በሁለት ይከፈልና በዚህም ቅዱስ በዚህም ቅዱስ ይባላል። እዚህ የምናየው ምንድነው? ቅዱስ 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 ብሎ ሶስትነቱን የሰራዊት ጌታ እግዚአብሔር ጸባዖት ብሎ ደግሞ አንድነቱን ያሳየናልና በዚህ መልኩ በብሉይ ኪዳን ይህንን ካየን ትንሽ ሐዲስ ኪዳን ላይ ደግሞ ላምጣላችሁና ያው የ15 ቀን መገናኘት በጣም ሰፊ እና ረጅም ጊዜ ስለሆነ በእውነቱ ለመጠቅለል አስቸጋሪ ነው የሚሆነው እና እንግዲህ በርቱ ጠንክሩ ነው የምለው። በሐዲስ ኪዳን ደግሞ እንግዲህ ይሄኛው በምሳሌ የተመዘገበውን ይተውና
በግልጽ ቋንቋ ሶስትነቱንና አንድነቱን ቁልጭ አድርጎ በመቅድሙ ያየነውን በምን አንድነቱ በምን ሶስትነቱ የሚለውን በሐዲስ ኪዳን ቁጭ አድርጎ ያሳየናል። እሱን እንግዲህ ሰዓታችን እስቲ አይወስን ምንድነው የተሻማን ይመስለኛል ትንሽ ያሳያችሁ። እንግዲህ የሐዲስ ኪዳን በግልጽ ቋንቋ በተለይ በክርስቶስ ሰው መሆን ክርስቶስ ሰው ከሆነ በኋላ በዮርዳኖስ በሚጠመቅበት ጊዜ አብርሃም ሶስት ሰዎች ያለውን ለይቶ እዚህ በቃ በስም ለይቶ በአካል ለይቶ ሲናገር እናየዋለን። ማቴዎስ 3 ቁጥር 16 እስከ 17 ያለውን ስንመለከት ኢየሱስም ይላል ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ ታየ ይልና እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይሄ ነው አለ ይላል። እዚህ ላይ እንግዲህ በግልጽ ቋንቋ እግዚአብሔር ወልድ በዮሐንስ እጅ በሚጠመቅበት ጊዜ በብሉይ ኪዳን በምሳሌ የተነገረው ተረርቶ ግልጽ ሆኖ ይፋ ሆኖ በአካል በስም በግብር ሶስትነቱን በሚያስረዳ መልኩ እውን ሆነ ማለት ነው። በዚህ መሰረት ዘመነ ጥምቀት ምንድነው? የጥምቀት ዘመን አስተርእዮ የሚባል ታውቃላችሁ። የመገለጥ ዘመን ተብሎ እንደሚጠራ ዘመነ ኤጲፋንያም ይባላል። የመገለጥ ዘመን የመገለጥ ወር ተብሎ የሚነገረው በስጋ መገለጡ ብቻ አይደለም። እግዚአብሔር ወልድ በስጋ ተገልጦ በዮሐንስ መጠመቁ ብቻ አይደለም። በዚህ ዓለም መታየቱ ብቻ አይደለም። አስተርአየ ዘኢያስተሪ የማይታይ ታየ እየተባለ እንደሚዘመር ሁሉ እግዚአብሔር ወልድ በስጋ መገለጡ ብቻ ሳይሆን ምስጢረ ሥላሴ እውን በጥምቀት ጊዜ እውን መሆኑ መገለጡ መረዳቱ ጭምር የመገለጥ ዘመንን ያጎላዋል ማለት ነው። እንዳልኳችሁ በተለየ አካላት በሶስት አካላት ግልጽ ሆኖ እግዚአብሔር ይታይ ነበር። ለምን ሲባል ወልድ በተለየ አካሉ በዮሐንስ እጅ ይጠመቅ ነበር። አብ በተለየ አካሉ በደመና ሆኖ የምወደው ልጄ ይህ ነው ይል ነበር። መንፈስ ቅዱስ በተለየ አካሉ በርግብ አምሳል ተገልጾ እውን ሆኖ ተረድቶ በሚያስረዳ መልኩ ታይቷል ማለት ነው። ስለዚህ የአካል ሶስትነት በሐዲስ ኪዳን በግልጽ ታይቷል። አሁን ሰዓታችን የተሻማን ስለሆነ አንድ ሁለት ጥቅሶች ልጨምርላችሁና ወደ ጥያቄያችሁ እመጣለሁ። ጥያቄ እንዳላጥፍባችሁ። ስለዚህ በአካል ሶስትነት በእንዲህ መልኩ ስናይ እንግዲህ በግብር በስም በአካል ነው ሶስትነት ብለናል። የስም ሶስትነት አብ ወልድ መንፈስ ቅዱስ። በነገራችን ላይ በምሳሌም በብሉይ ኪዳንም ብዙ ምስጢሮች አሉ። ለምሳሌ እንደ ሐዲስ ኪዳን ግልጽ ነው ባንረዳውም በሊቃውንት የሚጠቀሱ በምሳሌ የተነገሩ ትምህርቶች አሉ። አብ ወልድ መንፈስ ቅዱስ የሚለውንም እንደው በተለያየ መልኩ እንደ ጥምቀቱ ግልጽ ነው ባይረዳም በተለያየ መልኩ እናገኛለን። ለምሳሌ አሁን በዘዳግም 32 ላይ ቁጥር 6 ላይ አብን ይጠቅሳል። አኮኑ ዝንቱ ፈጠረከ የፈጠረህ አባት አይደለምን? አብ አይደለምን? በማለት አኮኑ ዝንቱ ፈጠረከ በማለት ይገልጻል። በስም በብሉይ ኪዳንም ጭምር ማለት ነው። ወልድን ሲጠቅስ ደግሞ እግዚአብሔር ይቤለኒ ወልደ አንተ እግዚአብሔር አንተ ልጄ ነህ አለኝ እያለ መንፈስ ቅዱስንም እንደዚሁ በነገራችን ላይ መዝሙር 2 ቁጥር 6 ላይ ነው።
እግዚአብሔር አለኝ አንተ ልጄ ነህ እነሆም ወለድኩህ የሚለው መዝሙር 2 ቁጥር 6 ላይ እናገኘዋለን። መንፈስ ቅዱስን አስመልክቶ ደግሞ ወመንፈስህ ከቅዱስ የታውፅም ላይ ለየው ወመንፈስህ ከቅዱስ ይመራሃኒ በምድረ ጽድቅ ቅዱስ መንፈስህ በእውነት መንገድ ይምራኝ እያለ ሲገልጽ እናየዋለን። ይሄን ነው እንግዲህ በሐዲስ ኪዳን ግልጽ መጥቶ እግዚአብሔር አምላካችን በጥምቀት ሶስትነቱን በአካል ከገለጸ በኋላ በተልእኮ ሐዋርያትን ወደ ዓለም ዳርቻ ሲልካቸው በማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ይቅርታ ያየርኩት ምዕራፍ 28 ቁጥር 19 ማለት ነው። የማቴዎስ ወንጌል እንደገና ደግመዋለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የድካም ውጤት አንዱ ነው። ምዕራፉን ወደ ቁጥር አቀያየርኩት። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሁሮ መሃሩ ውስተ ኩሉ አጽናፈ ዓለም ሁሮ መሃሩ ስብኩ ውስተ ኩሉ አጽናፈ ዓለም ሂዱና ከዓለም ዳርቻ እስከ ዓለም ዳርቻ አስተምሩ እያስተማራችሁ ደቀ መዛሙርት አድርጓቸው ካለ በኋላ ከተማሩ ካመኑ በኋላ እንዴት መሆን እንደሚገባቸው ሲነገር አጥምቋቸው በማን በአብ በወልድ በመንፈስ ቅዱስም አጥምቋቸው ይላል። ይሄ ምስጢረ ሥላሴ ትምህርታችን ለዛሬ በዚህ እናቆየዋለን። እንደ እግዚአብሔር ፈቃድ እንግዲህ በሚቀጥለው መርሃ ግብር ማስታወሻ ያዙ። እኔ በተለያየ ጊዜ ስለማስተምር ቢጠፋብኝም መነሻው እናንተ መነሻ እጠይቃለሁ። በሚቀጥለው መርሃ ግብራችን እንደ እግዚአብሔር ፈቃድ በሰላም ብንደርስ የምናየው በግብር በስም በአካል ሶስትነትን በህልውና በስልጣን በአገዛዝ በመለኮት በአምላክነት አንድነትን በሚቀጥለው መርሃ ግብር እናያለን። ዛሬ በዚህ ቆየን። ወስብሐት ለእግዚአብሔር። የመከረን ያስተማረን ፈጣሪያችን ክብር ምስጋና ይድረሰው።